ተሸወድኩ እያልኩ የሆነ ሰሞን እሪ ብዬ ነበር፣ አገር እያዝ ብዬ ነበር። ግን ምን ተማርኩኝ? አሁን በዚህ በሂሊንግ ፕሮሰስ ላይ ስገኝ ምን ተማርኩኝ? ይሄ ተሸወድኩ እያልኩ አገር እያዝ እያልኩ እያለቀስኩ እየቆዘንኩ በሚገኝበት ሰዓት ምንም መፍትሄ ስላላገኘው ነው ማለት ነው። ምንም አላገኘም። አገር ያዝ በማለት ማን ይዛሃል? ማንም አያድንማ ካለ እግዚአብሔር በስተቀር። እና እግዚአብሔርን አገኘሁት በዛ ፕሮሰስ ላይ በአሁን በሚሄድበት እንዴት ቶሎ ብሎ መልስ እንደሚሰጥ። በነገራችን ላይ ለብዙ ከልጅነት ጀምሮ እስከ ተወሰኑ አመታቶች ከራሴ ጋር በደንብ ነው የማወራው። በደንብ ማለት ከራሴ ጋር አወራለሁ። ኖርማል በቃ እንደ ጓደኛ ምናምን ነገር አወራለሁ። ከሰው ጋር ከጓደኛ ከዘመድ ከምናምን ጋር ከማወራ ከራሴ ጋር ማወራው ይበልጥብኝ ነበር። አሁን ግን ከእግዚአብሔር ጋር ማውራት፣ መወያየት፣ መመካከር፣ ማልቀስ፣ ሀዘኔን ተሸወድኩ የምላቸውን ነገሮችን ሁላ ለእግዚአብሔር ሰጥቼ ፎይ ማለትን ተማርኩ። ቀላል አይደለም ሂደቱ፣ ፕሮሰሱ በጣም ከባድ ነው። እንደዚህ አሁን ቀለል አድርጌ እንደማወራው እንዳይመስላችሁ፣ በጣም ከባድ ነው። ለምን? አንደኛ ፍላጎት ያስፈልጋል። የራሳችሁ ፍላጎት፣ ውሳኔ፣ መጨከን ያስፈልጋል በዚህ ጉዳይና ጨክኖ መውጣት ያስፈልጋል። በዚህ ምን አገኘው መሰላችሁ? አንደኛ ራሴን ብቻ አይደለም ይዤ መውጣ፣ ራሴን ብቻ አይደለም እማድን ጀነሬሽን በጠቅላላ ጀነሬሽን ይዤ ነው የምወጣው በዚህ ጉዳይ ብዬ። ስለዚህ ወደ ኋላ ሂጄ እኔ የማላውቃቸውን ሁሉ ነገሮችን እንዳስተውል አለ አይደል። ብዙ ጊዜ በእኛ ህብረተሰብ የዘማንዘር ነገር ነው ምናምን፣ እናቴ እኮ አባቴ እኮ የአያቴ እኮ ቅድመ አያቴ ምናምን የምንላቸው ነገሮች ናቸው። እነዛ የኛ እስራቶች ማለት ነው። እና እነዚህ ልብ እንድላቸው እንዳስተውላቸው ምንም ነገር እኔ ጥፋተኛ አይደለሁ። ጥፋቶችን ሰርቻለሁ። እኔ ግን ጥፋተኛ አይደለሁ። ብዙ ነገሮችን አድርጌያለሁ። ግን በቃ እነዚህ እንዳስተውላቸውና አሁን እኔ የወለድኳቸው ልጆች ትውልድ ብዬ ለራሴ ያስቀመጥኳቸው ልጆች እንዳድናቸው እኔ በመሄድበት ጉዳይ እኔ በሄድኩባቸው እንቅፋቶች እንዳይደጋግምባቸው እኔ ደጋግሜያቸዋለሁ። ስለምን ስላልጨከንኩ ጨክኜ ባልወጣሁበት ጉዳይ እንቅፋት እንደገና ደጋግሞ መታኝና ወደቅኩ። አሁን ግን ይህንን ማውራችሁ ስለ ራሴ ማውራት ምናምን ሳይሆን ሌላ ሰው አሁን ተቀምጣችሁ ያላችሁ ማናችሁ